ሰላም ኤቭሪዋን እንዴት ናችሁ? በዩቲዩብ ዛሬ የመጀመሪያ ቪዲዮ ነው ማለት ነው። ይህንን ቪዲዮ በደንብ አድርጋችሁ እኔ ትሬዲንግን የጀመርኩበት ምክንያት ሪዝን ያለውበት አኗኗር ነው ማለት ነው። ስለዚህ ትሬዲንግ መጀመሪያ እዚህ ስንፈጠር አላማ አለ። ያን አላማ ለማሳካት ግዴታ ሩቲን ያስፈልጋል ማለት ነው። ስለዚህ ያንን ሩቲን እንዴት እንዳገኘውና እንዴት ወደ ፎሬክስ እንደመጣው ነግራችኋለሁ ማለት ነው። 2017 አካባቢ ላይ ነው እኔ ፎሬክስን ነት ያወቅኩት። 2017 AC3 ካወቃችሁት ማለት ነው። እሱ የእሱን ኮርስ ወስጄ ነው የጀመርኩት ማለት ነው። ዛሬ ድረስ እንቅልፍ አጥቼ እየሰራሁበት የነበሩት ብዙ ያጣሁባቸው ጊዜያቶች ነበሩ እና እንደዛም ሆኜ እየሰራሁ ነበረ። አሁን እስቲ ዛሬ ደርሰናል እና በጣም ብዙ ሪስኮችን ብዙ ብሮችን ሉዝ አድርገናል። እንደገና ፓውትም አድርገናል ማለት ነው። የመጀመሪያ ቪዲዮ ስሰራ ራሱ እዚህ ጋር ካፌ ቁጭ ብዬ ለራሴ እንትን ብያለሁ ማለት ነው። አንድ ነገር ለውጥ ስታዩ የሰራችሁትን ሪዛልት ማየት አለባችሁ እንጂ ቀጥታ እዛው ላይ አንዳንድ ሰው በመጀመሪያ ፓውቱ ፈንድ ይገዛል ምናምን ነው። እኔ ግን እንደዛ አላደረኩም። እዚህ ካፌ ራሴን ትንሽ የለፋሁትን ሪስታርት አረኩኝ እና ከዛ በኋላ የተወሰነ ለራሴ ስጦታ ነገር ገዛሁ። ስለዚህ እንደዚህ አድርጌ አለፍኩ ማለት ነው። ከአንድ ዓመት ከ6 ወር በኋላ ነው እኔ ፓይወት ማድረግ የጀመርኩት ማለት ነው። ከአንድ ዓመት ከ6 ወር በኋላ ፓይወት ማድረግ ጀመርኩ። እንደገና ደግሞ ዛሬ ደግሞ $113 ፓይወት አድርገናል። የዛሬ ሪዝናችን $113። ስለዚህ ከማቨን ፈን አውጥተናል $113። እንደገና ደግሞ እንዴት እንዳወጣውና አንዳንድ ነገሮችን ልንገራችሁ። ትሬዲንግ ላይ ዝም ብሎ ቀልድ አይደለም፣ ሁሉም ነገር ሩቲን ይፈልጋል። ገባችኋል? አሁን ፈንድ ማውጣት መጥቷል። ሊኪዲቲስ ማርኬት ስትራክቸር ምናምን ብሎ ሊያስረዳችሁ እኔ እሱን 80% ነው ማስረዳችሁ እንጂ 20% ራሳችሁ ፊክስድ ማድረግ አያቅታችሁ። እኔ አሁን የማስረዳችሁ 80% ነው ማለት ነው። 80% ደግሞ ሳይኮሎጂ ቤሲክ ማናጅመንት ነው ማለት ነው። እኔ እሱ ላይ ነው መስራት የምፈልገው። ብዙ ሰዎችም እየተገዱ ያሉበት ሪዝን ማለት ነው። ስለዚህ ይህንን እሰራ ነበረ። በጣም ስትራግል አረግ ነበር። በጣም ብቸኝነት ነበረበት። ፎሬክስ ትሬዲንግ የብቸኝነት ትግል እና በጣም ብዙ ነገሮችን አድርጎኛል። ብዙ ስህተቶችን አስተምሮኛል። እንደገና አፍርሶ የሰራኝ ማለት ነው። ስለዚህ ብዙ ነገር አሳልፍ ያሉ እና ያን ዛሬ እንደርሰናል። እንደገና ደግሞ ሌላ ስኪል ተመሪ እንደገና ደግሞ ፓይወት እኔ የምመክራችሁ ነገር ቢኖር የሆነ ኮንሲስተንሲ ኢንካም ሊኖራችሁ ይገባል። ይህ ማለት የሆነ ነገር ከአጠገብ ከፎሬክስ አጠገብ መስራት አለባችሁ። ዝም ብላችሁ ራሳችሁን ሳይኮሎጂ ከምትጎዱ የሆነ ነገር ሰጀስት አደርጋችኋለሁ። የሆነች ነገር ከአጠገቡ ብትሰሩና አንዳንድ ነገሮችን ብትሰሩ እና ይህንን $113 ያወጡት በጣም በስቃይ ዲፖዚት እያደረጉ ፈንድ እየገዛው ማቨን ፈንድ እየገዛው እና ስለዚህ በጣም ብር ኮንስታንትሊ አለመኖሩ ምክንያት ሳይኮሎጂ ጎድቶኛል ማለት ነው። ሳይኮሎጂ እናንተ እንዳትጎዱ ስራ መጀመር አለባችሁ። ስራ መጀመር አለባችሁ። ብዙ ፊት አልተደረገም